ጥሩን መልካምን የምትናገር ሆነ መገኘት እንግዲያም ጥሩ መልካምን የምትናገር ሆነ መገኘት طيبا نافعا ለሰዎችን የሚጠቅም የሆነ خاليا من الفحش ከአስከፊነት የራቀ ከማማት ከማጣላት ከመዋሸት ትርፍ ጉንጭ አልፋ ይህን የሰውነትን ክፍል ብቻ ማድከም እንጂ ሌላ ምንም የሌለው የሆነ እንደ አይነት ነገርን ከመናገር የተቆጠበ يقول تبارك وتعالى في سورة البقرة 83ኛው አያ ላይ وقولوا للناس حسنا ለሰው ልጆች ጥሩ ተናገሩ ይላል وقال جل في علاه في سورة الإسراء 53ኛው አያ ላይ وقل لعبادي يقولوا التي هي أحسن إن الشيطان ينزغ بينهم وقال صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليصمت متفق عليه طيب الكلام وقولوا للناس حسنا تروي هنا وقل لعبادي يقولوا التي هي أحسن ينطوي هنا والنقر እንዲናገሩ ብቻ ንገራቸው ለባሮቼ ከዚህ ውጭ ያለው ሸይጣን إن الشيطان ينزغ ከእንደ አይነቱ ንግግር ከእንደ አይነቱ መልካም አባባል መልካም ከመናገር የመልካም ነገሮች ሁሉ ቀዳሚው ዚክሩላህ ተባረከ ወተዓላ ቲላወቱ ኪታቢላሂል ከሪም የመሳሰሉ አምር ቢልማዕሩፍ ነህይ አኒል ሙንከር የመሳሰሉት ነገሮች እነዚህ ናቸው ይላሉ وإن طيب الكلام ليشمل أيضا طيب المنطق وحسن البيان أما الخصلة الثانية إطعام الطعام وهو من أعظم القربات إلى الله جل في علاه ولذا قدمه تبارك وتعالى عندما يبين أن أفضل ما يجاهد به الإنسان في سبيل الله هو ماله براس مسوعات كمهن በገንዘብ የተለያዩ ነገሮችን መስዋዕት ማድረግ በጣም ቀድሞ ያወሳዋል አላህ ተባረከ ወተዓላ ጃሂዱ ቢአምዋሊኩም ከዛ ነው ቢአንፉሲኩም በገንዘብ ምስኪኖችን ማብላት ድሆችን መርዳት من أعظم القربات ነው بل فضله عند بعض المتقدمين من أهل السنة ቀደም ካሉት ከቀደምቶች አንዳንዶቹ حتى كتلاي من فعل لا يتعدى فعل الفاعل إلى غيره يعني سو أدراكوت راسو لاي ብቻ እንጂ ወደ ሌላ የማይሸጋገር ከሆኑ ኢባዳዎች ሁሉ አንተ ሰርተ ራስም ተጠቅመ ሌላን የምትጠቅምበት ነገር በሚለው ውስጥ የተካተተ ነውና ويطعمون الطعام عندما يصف عباد الله الصالحين በጣም ለሱ የቀረቡ ባሮቹን ሲያወሳ አላህ Subhanahu Wa Ta'ala ምን ይላል ويطعمون الطعام መገለጫ ባህሪያቸውን ሲያወሳ እነዛ ሷሊህ የሆኑት የኔ ባሮች ብሎ ማለት ይላል አላህ ويطعمون الطعام የሚበላ ነገርን ለቸገራቸው ሰዎች ይሰጣሉ ويطعمون الطعام على حبه مسكنا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا بسورة الإنسان 78ኛዎቹ አያዎች ሆነው እናገኛቸዋለን አላህ Subhanahu Wa Ta'ala ነገ መዳረሻቸውን ጀነት ያደረገላቸው በጀነት ጉረፎች ውብና የተመረጡ ሁሉ የተሟላባቸው የሆኑ ጀናዎች ውስጥ የሚገለባበጡ ባሮቹ የሚገለጹባቸው ምድር ላይ የሚመዘኑበት መመዘኛቸው ويطعمون الطعام على حبه ለራሳቸው በጣም የሚወዱትን ነገር على حبه يقول الإمام طبري ابن جرير الطبري የተሰኙት ቀደምት ሙፈሲር ምን ይላሉ وكذلك ابن كثير وكذلك أبو بكر الجزائري في أيسر التفاسير من ይላሉ ويطعمون الطعام على حبه ሰባት ትርጉሞችን በውስጡ ይዟል ይላሉ የሚወዱት በጣም እየወደዱት ነፍስያቸውን አሸንፈው ويؤثرون على أنفسهم ولو كان بهم خصاصة وكذلك
የሚወዱት በሆነ ነገር የሚወዱት ነገር ብሎ ማለት የሚመዘነው በሸርዕ ሚዛን ነው፣ በእኛ ፍላጎት አይደለም። እኛማ ኸባኢትንም ልንወድ እንችላለን። በሸርዕ ሚዛን ጦይብ ነው ጥሩ ነው ያሉትን ነገር በጣም የሚወዱት የሆነ ነገርን የሚያጋሩ የሚያካፍሉ የሆኑ ናቸው ይላል አላሁ ተባረከ ወተዓላ። ለሚስኪኖች፣ ለየቲሞች፣ ለእስረኞች፣ ለሙርኮኞች እነማ ኑጥዒሙኩም ሊወጅሂላህ። ምናልባት ይሄ ነገር ዕዳ ነው ብላችሁ እንዳታስቡ፣ አይዟችሁ። እነማ ኑጥዒሙኩም ሊወጅሂላህ፣ ለአላህ ብለን ነው የምናደርገው። ነገ እናንተ እኔ ቦታ እኔ ደግሞ እናንተ ቦታ ልሆን እችላለሁ ይሏቸዋል። ምናልባት ተከፋይ ዕዳ ነው ብለው ስጋት እንዳያድርባቸው ሲናገሩ ማለት ነው። ሊዛ አላሁ ተባረከ ወተዓላ ሁለተኛው ወዩጥዒሙነ አጣዓም፣ ሶስተኛው ኢዳመቱ ነظር። ከሁለተኛው ሳንወጣ አንዲት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም አዩል ሙስሊሚነ ኸይር፣ አንድ ሷሃባ መጣና እንደው ከሙስሊሞች ሁሉ በላጭ ሰው ብሎ ማለት ማን ነው አንተ ያላህ መልእክተኛ ሆይ ያለና ጠየቃቸው። ቃል መን ዩጥዒሙ አጣዓም ወየቅረኡ ሰላመ ዐላ መን ዐረፈ ወመን ለም ያዕሪፍ። በቀዳሚነት ያወሱለት መን ዩጥዒሙ አጣዓም፣ የሚበላ ነገርን ለድሆች የሚያበላ የሚበላ ነገርን ለድሆች የሚረዳ፣ ሰላምታን ለሚያውቀውም ለማያውቀውም ሁሉ ሰላምታን የሚያወርድ ሆነ። ዝም ብሎ ሐዲስ እንዳይመስላቸው ሙተፈቁን ዐለይህ ቡኻሪ ሙስሊም ላይ ያለ ሐዲስ ነው። الخصلة الثالثة إدامة الصيام، الإكثار من الصيام والمحافظة عليه في النوافل كصيام الاثنين والخميس። ጾምን የሚያበረከት ጾምን የሚያበዛ ሲጾማቸው ታዲያ ታውቃላችሁ አንድ ሱና ጾምና ፈርድ ጾም ከሱና ሶላትና ከፈርድ ሶላት የሚለያዩበት ነገር ቢኖር አንድ ነጥብ ብቻ ነው። ሱና ሶላት ውስጥ ገብተህ በማንኛውም መንገድ ሶላቱን በአግባቡ መጨረስ እንጂ ዝም ብለህ እንደ ቀልድ ቆርጠው ልትወጣ ይቻላል። አለዛ ወንጀል ነው፣ ማዕሲያ ነው። ሱና ጾም ከዚህ የሚለየው በአንድ ነገር ብቻ ነው። ምናልባት ሙሂም ነው ላልከው ነገር ማፍጠር የሚበቃልህ ነው ማለት ነው። ማፍጠር የሚበቃልህ ሱና ጾምን ሐታ ለእንግዳ ብለህ እንኳን ልታፈጥር ትችላለህ። ረሱል ዓለይሂ ሰላቱ ወሰላም ሱና ጾምን የሚያበረክት ከዋጅቡ በተጨማሪ ሰኞን፣ ሐሙስን እንዲሁም አያመል ቢድን መጾም። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም በተለይም ለሸባቦች ወጣቶች አላህ ስብሓነሁ ወተዓላ ነገሩን አግርቶት ወደ ትዳሩ እስከሚገባ ድረስ ራስንም ማስተካከያ ጭምር የሚሆንም ዘንድ ከሱያሚ ዳውድ አንድ ቀን ጾመህ አንድ ቀን ማፍጠር፣ አንድ ቀን ጾመህ አንድ ቀን ማፍጠር፣ ምሰራው ስራ ድካሚ ካልሆነ እንደ አይነት ጾም መጾምን ይመስል ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። የጀነትን ጉረፍ በባለቤትነት የሚያረጋግጥልህ ነገር ቢኖር ይህን ይመስል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ወልኸስለቱ ራቢያ፣ አራተኛው አሰላት ቢለይል ወናሱ ኒያም። አአነ አላሁ ዐለይና ወኢያኩም። አላህ ስብሓነሁ ወተዓላ ይርዳን፣ ይገዘን፣ ያግራልን። በሌሊት ክፍለ ጊዜ በየቀኑ ማብዛት አይደለም፣ ስምንቱን እንኳን አትምለው፣ ነገር ግን በየቀኑ የሚደረግ እነህን ይመስል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። وهي صلاة التهجد وقيام الليل من أعظم القربات وأجل الطاعات وأسباب الفلاح والفوز بمنازل الأبرار. يقول الله جل في علاه في سورة المزمل لا يمن إلا الله جل وعلا إن ناشئة الليل هي أشد وطئا وأقوم قيلا. يلي تكفلك زيت أتعلنا متقرأ القرآن تدبر يادرك. ماذا يقول تبارك وتعالى في هذه الآية؟ وماذا تبين وماذا تأمر وماذا تنهى عنه؟ كل يستنتنك مقرات تشلالهن الله سبحانه وتعالى دقاق السباروچن بسورة الأنبياء لاي سيقلت مالتنا. وكذلك في سورة المؤمنون من الال كانوا من الليل
ማ የህጀዑን ካኑ ቀሊለን ሚነ ሌይሊ ማ የህጀዑን ከሌሊት በእንቅልፍ የሚያሳልፉት ጊዜ በጣም ትንሽ ነው ይላል። ወቢልአስሓሪ ሁም የስተስሒሩን ወቢልአስሓሪ ሁም የስተግፊሩን በሱረቱ ዛሪያት 17-18ኛው አያ ላይ ሌሊቱን ሙሉ ተኝተው አያነጉትም አይጨርሱትም ነበር። የሱብሒ አዛን አይደለም የሚቀሰቅሳቸው። ከሱብሒ አዛንና መላው ሁሉም ቢኢዕላሚል አዛን ባኖ ከሚነሳበት ሰዓት ቀደም ብሎ ለነሱ ብዙ የተወሰኑ ሰዓቶች አላህ ሱብሓነሁ ወተዓላ ጋር የሚሾካሾኩበት ምስጢራቸውን ለሱ የሚያቀርቡበት ወቅትን የሚሰጡ ናቸው ይለናል አላሁ ተባረከ ወተዓላ። ወየቁሉ ሰለላሁ ዐለይሂ ወሰለም ከማ ጃአ ፊ ሶሒሕ ሙስሊም አፍዶሉ ሰላቲ በዕደ ሰላቲል መክቱበቲ ሰላቱን ፊ ጆፊል ሌይል ይላሉ። ከሶላት ሁሉ ወደ አላህ የምንቃረብበት ከሆነው የሶላት ኢባዳ ሁሉ ከሻሃደተይን ቀጥሎ እንግዲህ ትልቅ ወደ አላህ አቃራቢ ኢባዳ ሶላት ነውና ሌሊት ላይ የምንሰግደው ሶላት ነው ይላሉ። ጀዐለኒ አላሁ ወኢያኩም እኔንም እናንተንም በሰማነው ተጠቃሚ አድርገን። ወቢላሂ ተውፊቅ። ሰላሙላሂ ዐለይኩም ወረሕመቱላሂ ወበረካቱሁ። السلام عليكم ورحمة الله وبركاته.